በዱባይ የወርቅ ዋጋ ስንት ነው የሚለውን የዛሬውን ገበያ ይዤላችሁ መጥቻለሁ። እንግዲህ ቪዲዮውን እስከ መጨረሻው ተከታተሉ። ለእናንተ ይጠቅማል፣ ያስተምራል ብዬ ያዘጋጀሁትን ቪዲዮ ነው ወደ እናንተ የምለቅላችሁ። እስከ ቪዲዮ መጨረሻ በጥሞና ተከታተሉ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ ስትተረፍ ይበልኝ። ዛሬ እንግዲህ ዱባይ ላይ የወርቅ ዋጋ ስንት ዋለ የሚለውን ይዤላችሁ መጥቻለሁ። ቪዲዮ በጣም ጠቃሚ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልሰማ ሰው እያሰማችሁ ሼር እያደረጋችሁ ቪዲዮውን በጥሞና ተከታተሉት ማለት ነው። እንግዲህ ውዶቼ የወርቅ ዋጋ እንደሚታወቀው ከቀን ቀን በጣም እየጨመረ እየተወደደ ነው ያለው። እኔ የምነግራችሁ ብር ከምታስቀምጡ አንዲት ግራምም ወርቅ ቢሆን ገዝታችሁ አስቀምጡ። ምክንያቱም የወርቅ ዋጋ በጣም 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 ከሚባለው በላይ ጭማሪ እየጨመረ ስለሆነ ዛሬ ያለበት ዋጋ ነገ የለም፣ ነገ ያለበት ዋጋ ነገ ወዳ የለም እና ብሩን ከምታስቀምጡ ወርቁን ገዝታችሁ ብታስቀምጡ በጣም ትርፋማ ትሆናላችሁ ነው የምላችሁ። እንግዲህ ዛሬ ዱባይ ስንት የወርቅ ዋጋ ስንት ነው የሚለውን ይዤላችሁ መጥቻለሁ። እንግዲህ ከዛው ከቦታው ሂጄ ማለት ነው። እንግዲህ 24 ካራንት ወርቅ በዛሬው ገበያ ነው የምነግራችሁ። ነገ ደግሞ ሊጨምርም ሊቀንስም ይችላል የወርቅ ዋጋ እንግዲህ እንደየቀኑ ይለያያል ማለት ነው። የዛሬው ዋጋ እንግዲህ 24 ካራንት 539 ብር ነጥብ ከ75 ነው። 22 ካራንት 499 ነጥብ ከ75 ነው። 21 ካራንት 479 ነጥብ ከ75 ነው። 18 ካራንት 410 ነጥብ ከ75 ነው። እንግዲህ ይህን ይመስላል። እንግዲህ የወርቅ ዋጋ በጣም እየጨመረ ስላለ ገዝታችሁ አስቀምጡ። አንዲት ግራምን ብኮን ለእናንተ ተጠቅማችኋል፣ ትርፋማ ትሆናላችሁ ማለት ነው። ብሩን ከምታስቀምጡ ወርቃችሁን ገዛ አርጋችሁ አስቀምጡ። ወርቅ ስገዙ ደግሞ እዛው ቦታ ሄዳችሁ አይናችሁ ያየውን መርጣችሁ ነው እንጂ እንደዚህ በቪዲዮ አይታችሁ ምናምን ባገዙ ባይነኝ። እንግዲህ የዛሬው ዋጋ ይሄን ይመስላል። ነገ ደግሞ ሊጨምር ሊቀንስ ይችላል። ደግሞ የነገውን ዋጋ አሳውቃችኋለሁኝ። በየቀኑ ያው ስለሚጨምር ስለሚቀንስ አይታወቅም ማለት ነው። እና እንደምታዩት እንግዲህ እኔ ከቦታው ሄጄ ነው ቪዲዮ የቀረጽኩላችሁ። ይህንን የመሰለ የሚያማምር ወርቆች አሉ። እንግዲህ ይሄ ሻርጃ ነው፣ ዱባይ ሆኖ ሻርጃ ያላችሁ እዛ ሂዳችሁ መግዛት ትችላላችሁ። ከፈለጋችሁ ሎኬሽን እልክላችኋለሁ። በተረፈ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።